ኪያና አስገቡት ጋይስ። አቡ ሲያመኝ ሽንት ቤት ነው አትይም፣ የት ነው አትይም። አንስቶ ነው የሚጥለኝ፣ ራቁቴን ነው የሚያስጌደኝ። አቡ ከበደኝ ብቻ እህቴን አመጣታለሁ ብዬ በክያ በኩል ጀምሬ እሱም አልተሳካም። እህቴ ከአንዴም ሁለቴ ማላታይን ጠጣች። ምን ጠጣች? አሁን ምንድን ነው የጠጣችው? ሁለት ጊዜ ማላታይን ጠጥታ ነው የተረፈችው። እንደዚህ የሚገል ነው። መርዝ ነው መድኃኒት ነው ምንድን ነው? የሚገል መድኃኒት ነው። ማላታይን ነው የሚባለው መሰለኝ። ያ ቢጫው ገዝታ ነው አቡ ገዝታ ነው ብሎ ይሸጣል እንዴ? ልክ እንደ እንትን ነው። ላይክ እንደ ምንድን ነው የዕቃ የሚታጠብበት ምንድን ነው? እንደ ፍላሽ ማለት ነው። እዚህ ሀገር ፍላሽ ክሊኒንግ ስታፍ ያው እንደሱ እንደ ምንድን ነው የተባይ መድኃኒት ነው። ብቻ እሱን ጠጥታ አቡ ከአንዴም ሁለቴ ሆስፒታል ገባች። ከአንዴም ሁለቴ ሆስፒታል ገባች። አቡ ስንት አመቷ ነው? እድሜዋ ስንት ነው? ታናሽ በስንት አመት ነው አንቺ የምትበልጫት? እሷ አሁን 18 አመቷ ነው። አሁን 18 አመቷ ነው። እንዴ አንቺ የዛኔ እናትሽ ሀያትሽ ጋር ትታሽ ስትሄድ ታናሽሽ ተወልዳ ነበረ። አንቺ የ15 አመት ነው። ጥንጥዬ ናት። ጥንጥዬ ናት ማለት ያኔ ብዙም ጥንጥዬ አይደለችም። አቡ አንቺ የ15 አመት እንጂ ያለሽ እሷ ታናሽንና እኔ ነን የምናስቸግራት እንጂ አስቸግሯትም። አሁን አንቺ 26 አመትሽ ነው። ስለዚህ 26 አመቴ ነው ልጅ